አሳዛኙ ጃፓናዊ ለ10 ዓመታት ቆጥበው የገዛው ውዱ ፌራሪ መኪና በአንድ ሰዓት ውስጥ ነዶበታል። አንድ ድንቅ አጋጣሚ ፒዛ ሰሪን ወደ ታዋቂ ሞዴልነት ቀይረዋለች። በሩሲያ አንድ የ80 ዓመት ዕድሜ ባለጸጋ ከ6ኛው ፎቅ ላይ ወድቀው ተርፈዋል። ቻይና ዋጋው ተወዶብኛል ስትል ከአሜሪካ የገዛችውን አውሮፕላን መለሰች። ይህ ኩራዝ መረጃ ነው። አስደናቂ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ህልሙ የነበረውንና እጅግ በጣም የሚወደውን መኪና በገዛው በአንድ ሰዓት ውስጥ መንደዱ ብዙዎችን አሳዝኗል። ጉዳዩም መነጋገሪያ ሆኗል። የ33 ዓመቱ ወጣት እንግዲህ ይህንን እጅግ በጣም የሚፈልገውን መኪና በጃፓን ቶኪዮ ውስጥ በምትገኝ ሽቶ ፈጣን መንገድ ላይ በደስታ እየነዳ ጉዞ የጀመረ ቢሆንም ነገር ግን ደስታዎቹ አብረውት የቆዩት ለትንሽ ደቂቃዎች ብቻ ነበር። ባሳለፍነው ሳምንት ሮብ ነበር እንግዲህ ሆንግ ኮንግ መኪናውን የተረከበው። መኪናውን ከተረከበ በኋላ በደስታ ለሙከራ መንዳት ይጀምራል። መኪናውን በመንዳት ላይ ያለ ከውጭ በኩል ጭስ ይመለከታል። ነገር ግን መኪናውም አዲስ ስለሆነ ጭሱን ከሱ አልመሰለውም እና ጭሱን ችላ ብሎ መንዳቱን ይቀጥላል። አጠገቡ የነበረው መኪና ርቆ ቢሄድም ጭሱ ግን አብሮት ነበረ። በዛን ሰዓት ጭሱ የኔ መኪና ነው ወይ በማለት በመጠራጠር ስሜት መኪናውን መንገድ ላይ ያቆመዋል። አቁሞ ውጭ ወጥቶ ሲመለከት ግን በእርግጥም የሆንግ ኮንግ አዲሱ መኪና እየጨሰ ነበረ። በዛን ሰዓት እንግዲህ ስልክ አውጥቶ በፍጥነት ወደ እሳት አደጋ ይደውላል። እሳት አደጋዎች ግን በቦታው ለመድረስ ከ20 ደቂቃ ያላነሰ ጊዜ ፈጅቶባቸው ነበር። ያንን ሰዓት ሙሉ ግን ቁጭ ብሎ መኪናው አይኑ እያየ ሲነድ ለመመልከት ተገዷል ማለት ነው። ሆንግ ኮንግ እንግዲህ ይህ ድርጊት ከተፈጸመ በኋላ በትዊተር ገጹ ላይ ጃፓን ውስጥ አስቀያሚ ክስተት የኔ ነው፣ 306,000 የአሜሪካ ዶላር አውጥቼ እወደው የነበረውን መኪና ብገዛውም ከሰዓታት በኋላ ግን የተረፈኝ ፎቶ ብቻ ነው ሲል የሚወደውን የተቃጠለውን መኪና ፎቶ አብሮ ትዊተር ገጹ ላይ አጋርቶናል። ዓለም እንደዚህ ናት። ሆንግ ኮንግ የተቃጠለው ከመኪናው ጥግ ያለው መኪና ነው ብሎ ዝም ባይልና ለማጥፋት ቢሞክር ኖሮ የራሱ መኪና እንደ ሻማ ሲበራ ባልተመለከተ ነበር። የመኪናው ዋጋ 306,000 ዶላር ማለት ወደ 50 ሚሊዮን ብር ሲሆን ወደ ሀገራችን ሲመነዘር 50 ቪትዝ ይሆናል። እናም አሳዛኝ ሆንግ ኮንግ 50 ቪትዝ አይኑ እያየ ሲቃጠል ተመልክቷል። በእርግጠኛ በ50 ሚሊዮን ብር መኪና ለሚገዛ ዘመናዊ ለማዘን አቅሙ ባይኖረንም በህሊናችን ግን እናስበዋለን። ሌላ ፌራሪ በሌላ 10 ዓመት ቁጠባ ይገዛል ወይስ በእግረኛነቱ ይቀጥላል የሚለው አጓጊ ሆኗል። ከፒዛ ሰሪነት ወደ ዝነኛ ፋሽን ሞዴልነት የቀየረች አንድ ገጠመኝ። ክርስቲያኖ ዊልማን በኒውዮርክ ከተማ ይኖር የነበረ ፒዛ የሚሰራ ወጣት ነበረ። ታዲያ ከዕለታት በአንድ ቀን ክርስቲያኖን አንድ ታዋቂ ፋሽን ዲዛይነር ይመለከተዋል። የክርስቲያኖን ያማረ አቋምና መልክ ያስተዋለው ይህ ዲዛይነር እንግዲህ የሚሰራቸውን ልብሶች እንዲለብስለት ክርስቲያኖን ይጠይቀዋል። ክርስቲያኖን የዚህን ዲዛይነር ጥያቄ በመቀበል ልብሶቹን እየለበሰ ማስታወቂያውን መስራት ይጀምራል። የክርስቲያኖን የፋሽን ማስታወቂያ የተመለከቱ ዓለም ላይ የሚገኙ ትልልቅ ዲዛይነሮች በሙሉ ወደ ፓሪስ እንዲመጣ ያደርጉታል። ከዛም በኋላ እንግዲህ ከተለያዩ እድሎች በኋላ ክርስቲያኖ ታዋቂና ተወዳጅ ሞዴል እየሆነ መምጣት ይጀምራል። የ24 ዓመቱ ወጣት እንግዲህ እድሉን በአግባቡ እየተጠቀመ የትልልቅ መጽሔቶች የፊት ሽፋን መሆን ይጀምራል። እድል የምትገጥመው በህይወታችን አንድ ጊዜ ብቻ ነው። ይህ ወጣት እድሉን በመጠቀም አሁን ላይ አሉ ከሚባሉ ዝነኛና ወንድ ጎበዝ ሞዴሎች መካከል አንዱ ለመሆን በቅቷል። ሁልጊዜ እድልን ዝግጁ ሆኖ መጠበቅ የሚመከረው ለዚህ ነው። ምክንያቱም ህይወት በውጣ ውረዷ የምታመጣው አይታወቅምና። ክርስቲያኖ ከፒዛ ጠፍጣፊነት ወደ ታዋቂ ሞዴልነት የተቀየረው በትግል ሳይሆን በእድል ነው። እናም ምናልባት እንደ ክርስቲያኖ አልፎ ያጅ ዲዛይነር ሊመለከተን ስለሚችል ጧት ስፖርቱ ላይ መበርታት ይመከራል። ማን ያውቃል ሞዴልነቱ ቢቀር እንኳን ሸንቃጣነቱ ከእናንተ ጋር ይዘልቃል። ከ6ኛ ፎቅ ላይ ወድቀው ከጉዳት የተረፉት የ80 ዓመት የዕድሜ ባለጸጋ መነጋገሪያ ሆነዋል። በሩሲያ የሚኖሩ የ80 ዓመት ዕድሜ ባለጸጋ ከ6ኛ ፎቅ አፓርትመንት ላይ ወድቀው የተረፉበት መንገድ እጅግ በጣም አስገራሚ ሆኗል። ከፎቅ ላይ የወደቁት አዛውንት መሬት ላይ ሳይሆን ያረፉት በቆመ መኪና ላይ ማረፋቸው ለመትረፋቸው ምክንያት ሆኗቸዋል። በሚኖሩበት ህንፃ ውስጥ እንግዲህ የቤታቸውን መስኮት በማጽዳት ላይ ያሉ ነው እንግዲህ ወደ ታች ወደቁት። በሲሲቲቪ ካሜራ ላይ የተቀረጸው ምስል እንደሚያሳየው የ80 ዓመት አሮጊቷ ከወደቁ በኋላ ለመነሳት ጥረት ሲያደርጉ ተስተውለዋል። እንደ ሩሲያው አሪን ዘገባ እንግዲህ አሮጊቷ ከወደቁበት መኪና ተነስተው ጎረቤታቸውን እርዳታ በመጠየቃቸው እንግዲህ ጉዳዩ ይበልጥ አነጋጋሪ አድርጎታል። ይህንንም እንግዲህ በሩሲያ ማህበራዊ ድረገጾች የብዙዎቹ መነጋገሪያ ሆኗል። ከዛም ጋር ተያይዞ አዛውንቷ እድለኛ መሆናቸውን ብዙዎቹ በመጻፍ ተጋርተውታል።
በኋላም ላይ እንግዲህ ጎረቤቶቻቸውን ወደ ሕክምና እንዲወስዷቸው በመጠየቅ ሕክምና ቦታ በመሄድ ጤንነታቸውን አረጋግጠዋል። አስፈላጊ እርዳታም ተደርጎላቸዋል። ፖሊስም ጉዳት የደረሰባቸውን ምክንያት ለማወቅ ባደረገው ምርመራ የጥንቃቄ ጉድለት እንጂ ከሌላ አካል የተሰነዘረ ጥቃት አለመሆኑን አረጋግጫለሁ ብሏል። ይሁን እንጂ ፖሊስም አሁን ጉዳዩን እየመረመረ መሆኑን አሳውቋል። እንደ ጃኪ ቻን ከህንፃ ወደ ምድር የተምዘገዘጉት እኒህ ሩሲያዊት አሮጊት በቀጣይ የሩሲያ ጦር ኮማንዶ አድርጎ ሊመለምላቸው እንደሚችል ይገመታል። በእርግጥ መስኮት በማጽዳት ሰበብ እንደ ሱፐርማን ከሰማይ ቢዘንቡም ጀብዷቸው ለታሪክ የሚነገሩ ነው ይኖራል። ምክንያቱም በ80 ዓመታቸው ተርፈዋልና። በእርግጥ የወደቁበት መኪና መሆኑ በጀ እንጂ የመኪናው ባለቤት ቢሆን ኖሮ ሩሲያ 2 ኮማንዶ ዜጎቿን ታጣ ነበር። ያም ሆነ ይህ እንኳን ተረፉ እንላለን። ቻይና ከአሜሪካ የገዛችውን ሁለተኛውን የቦይንግ አውሮፕላን ዋጋው ተወዶብኛል ስትል ወደ አሜሪካ መለሰች። በአሜሪካና በቻይና መካከል የተነሳው ጦርነት አሁን አዲስ ምዕራፍ ውስጥ ገብቷል። የአሜሪካው ቦይንግ ኩባንያ ለቻይና ያመረታቸውን አይሮፕላኖች ቢልክም ነገር ግን ቻይና አልፈልግም በማለት መልሳለች። ለጂያሚን አየር መንገድ የተላከው 767 ማክስ 8 አውሮፕላን ትላንት ከሲያትል ተነስቶ ወደ ቻይና የተላከ ቢሆንም ነገር ግን ተመልሶ አሜሪካ ማረፉ ተገልጿል። ሌላም ተመሳሳይ አውሮፕላን ወደ ቻይና መንገድ የጀመረ ቢሆንም ነገር ግን እንዲመለስ ተደርጓል። ቀደም ብሎ የአሜሪካው ፕሬዚዳንት ትራምፕ ከቻይና የሚገቡ እያንዳንዳቸው እቃዎች 145% ታሪፍ የጣሉ ቢሆንም በምላሹ ደግሞ ቻይና 125% ታሪፍ መጣሏ ይታወቃል። ከዚህም በመነሳት የቦይንግ 767 ማክስ 8 አውሮፕላን አሁን ላይ ያለው $55 ሚሊዮን ሲሆን ዋጋው ቻይና ሲገባ ታሪፍ ተጨምሮበት $110 ሚሊዮን እንደሚሆን ዘገባው አሳውቋል። ከዋጋ ውድነቱ በተጨማሪ የቻይና መንግስት ማናቸውም አሜሪካ ውስጥ የሚመረቱ አውሮፕላኖችና የአውሮፕላን መለዋወጫ እቃዎች ወደ ቻይና እንዳይገባ እገዳ ማውጣቱ ይታወሳል። ቻይናና አሜሪካ ጨቅጫቃ ባልና ሚስት እየሆኑ ነው ብለው እንደ ድንጋይ አውሮፕላን መወራወር ጀምረዋል። ከዚህ ቀደም የተሸጠ ዕቃ አይመለስም የሚባለው ለሰፈር ሱቅ ነበር። አሁን አሜሪካ የቻይናን አውሮፕላን አልመልስም የምትል ይመስላል። በእርግጥ የተገዛ አውሮፕላን አየር ላይ ያለው ዋጋው እጥፍ ከጨመረ አያዋጣምና የቻይና ተግባር ልክ ሊሆን ይችላል። የሚያስፈራው ግን በቀጣይ አሜሪካ ምን ልትልክ ትችላለች የሚለው ነው። ሚሳኤል የሰይጣን ጆሮ ይደፈን። ከአስደናቂ መረጃዎቻችን ጋር አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ከመረጃዎቹ ጋር አብሬ ቆይታ ያደረግኩት እኔ ጽሁፍ ድንቅ ፍቅሬ ነኝ። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ